አንድ ጥያቄ ልጠይቃችሁ። ፈተና ኖሮባችሁ ለፈተና ለመዘጋጀት ወይም ደግሞ አንድ ጠቃሚ ስራ ለመጀመር ወስናችሁ ታውቃላችሁ? ነገር ግን ከመጀመር ይልቅ ስልካችሁን ትከፍታላችሁ ወይም ዩቲዩብ ትመለከታላችሁ። ከዚያ ደግሞ ነገ ጀምራለሁ ትላላችሁ። ነገር ግን ነገ ደግሞ ሲመጣ እንደገና ሌላ ሰበብ ትሰጣላችሁ። ይህ ለምን ይሆናል? ሰነፎች ስለሆነ ነው ወይስ ሌላ ምክንያት አለ? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ዕለት ስለ መዘግየት ወይም ፕሮክራስቲኔሽን እናወራለን። ተከታተሉ። መዘግየት ወይም ፕሮክራስቲኔሽን ምንድን ነው? ፕሮክራስቲኔሽን ማለት ማድረግ ያለብንን ስራ እያወቅን ወደ ኋላ ማስተላለፍ ማለት ነው። ለምሳሌ መማር አለብን፣ ማጥናት አለብን፣ ነገር ግን ሶሻል ሚዲያ እያየን ጊዜያችንን እናጠፋለን። ስፖርት መስራት አለብን፣ ነገር ግን ሶፋ ላይ ተኝተን እንውላለን። ቢዝነስ መጀመር እንፈልጋለን፣ ነገር ግን ገና ጊዜው አይደለም እያለን እናስተላልፋለን። ስንፍና ነው? ብዙ ሰዎች ፕሮክራስቲኔሽን ወይም መዘግየትን ከስንፍና ጋር ያያይዙታል፣ ግን ሁለቱ አንድ አይደሉም። ሰነፍ ሰው ስራ ለመስራት ፍላጎት ላይኖረው ይችላል፣ ነገር ግን የሚዘገዩ ወይም ፕሮክራስቲኔት የሚያደርጉ ሰዎች ስራውን መስራት ይፈልጋሉ፣ ማድረግ እንዳለባቸውም ያውቃሉ፣ ነገር ግን መጀመር ይከብዳቸዋል። ስለዚህ ለእነዚህ ምክንያቶቹ ምንድን ናቸው? የመጀመሪያው አእምሯችን ነው። አእምሯችን እንዴት ይሰራል? በተፈጥሮ አእምሯችን ፈጣን ደስታን ይፈልጋል። መማር ወይም መስራት ደግሞ የሚሰጠን ውጤት ምናልባት ከቀናት ወይም ከወራት በኋላ ነው። ነገር ግን እንደነ ቲክቶክ፣ እንደ ፌስቡክ፣ እንደ ኢንስታግራም ያሉ ሶሻል ሚዲያዎች የሚሰጡን ደስታ ወዲያውኑ ነው። ስለዚህ አእምሯችን ቀላሉን መንገድ ይመርጣል ማለት ነው። ሌላኛው ምክንያት ፍርሃት ነው። አንዳንድ ጊዜ ስራችንን የምናዘገየው ስለምንፈራ ነው። በወድቅስ፣ ብሳሳትስ፣ ሰዎች ቢስቁብኝስ፣ ባይሳካልኝስ? እነዚህና የመሳሰሉት ሀሳቦች ሳናውቅ ወደ ኋላ እንድንመለስ ያደርጉናል። የምንሰራውንም ስራ፣ ልንሰራ ያሰብነውንም ስራ ወደ ኋላ እንድናዘገየው ያደርጉናል። ሶስተኛው ምክንያት ፍጹምነትን መፈለግ ወይም ፐርፌክሽኒዝም የምንለው ነው። ይሄ ሌላኛው ትልቅ ምክንያት ነው። ብዙ ሰዎች ፍጹም የሆነ ሁኔታ ሲፈጠርልኝ እጀምራለሁ ብለው ያስባሉ። ነገር ግን በእውነተኛ ህይወት ውስጥ ፍጹም የሆነ ሁኔታ ብዙ ጊዜ አይመጣም። ስኬት የሚመጣው በፍጹምነት ሳይሆን በመጀመር ነው። ስለዚህ እንዴት እናሸንፈዋለን? ፕሮክራስቲኔት ከማድረግ ራሳችንን እንዴት እንቆጣጠራለን? የመጀመሪያው የ5 ደቂቃ ህግ የሚባለው ነው። ይሄም ለራሳችን ሙሉ ስራውን እሰራዋለሁ ማለት ሳይሆን ለ5 ደቂቃ ብቻ ጀምራለሁ ብሎ መጀመር ነው። አብዛኛውን ጊዜ መጀመር ስለሆነ የሚከብደን፣ ከጀመርነው በኋላ ደግሞ መቀጠሉ ቀላል ሊሆን ስለሚችል የ5 ደቂቃ ህግ የሚለውን በመከተል ለ5 ደቂቃ ስራችንን መጀመር ማለት ነው። ሁለተኛው ስራውን በትንሹ መከፋፈል። ትልቅ ስራን አእምሯችን ይፈራል። ስለዚህ ወደ ትንንሽ እርምጃዎች ያንን ትልቅ ስራ መከፋፈል። መጽሐፉን ሙሉ በሙሉ አነበዋለሁ ማለት ሳይሆን እስቲ 1 ገጽ ላንብብ ወይም 5 ገጽ ላንብብ እያለን ቀስ በቀስ ራሳችንን ማለማመድ። ሶስተኛው ማዘናጊያዎችን ማስወገድ። ማዘናጊያ የምንለው እንደ ሶሻል ሚዲያ ያሉ ስራችንን ከመጀመር ወደ ኋላ የሚያስቀሩን ማዘናጊያዎችን በሙሉ ማስወገድ። ለምሳሌ ስልካችን አጠገባችን ካለ መስራት ሊከብደን ስለሚችል ስልካችን ከራሳችን ዞር ማድረግ። ለ25 ደቂቃ ያክል ራቅ አድርገን ከራሳችን ያንን ስራ መጀመር። በዚህ ጊዜ አንድ ስራ ላይ ብቻ እንድናተኩር ያደርገናል። እንግዲህ ፕሮክራስቲኔሽን ሁል ጊዜ ስንፍና አይደለም። ብዙ ጊዜ የአእምሯችን ተፈጥሯዊ ምላሽ ነው፣ ነገር ግን መቆጣጠር እንችላለን። እስቲ ዛሬ እስካሁን ስታዘገዩት የነበረውን አንድ ስራ ምረጡ፣ ከዚያም ለ5 ደቂቃ ብቻ ጀምሩት። ምናልባት ይህ ትንሽ እርምጃ ህይወታችሁን የሚቀይር መጀመሪያ ሊሆን ይችላል። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌሎችም አጋሩት እና ቀጣይ የትምህርት ቪዲዮ እንዳያመልጣችሁ ሰብስክራይብ ማድረግን አትርሱ። እስከምንገናኝ ደህና ሁኑ።